የተለያዩ ሀገራት ከጭቆና ከተላቀቁ አመታት ቢቆጠሩም ጀግኖች መሪዎቻቸውና ጀግኖች አባቶቻቸው እነዛን ህዝቦች ነፃ ለማውጣት የመጨረሻ የሚሉትን ጥረቶችን ቢያደርጉም አሁንም ግን ሀገራቶች ከቅኝ አገዛዝ ነፃ አልወጡም። በተለይም በእጅ አዙር የቅኝ አገዛዝ የሚገዙ በርካታ ሀገራቶች አሉ። ምዕራባውያንና እንደዚሁም አሜሪካ በጀርባ ሆነው በርካታ ሀገራትን የሚዘውሩ ሲሆን የሀገራቱን ኢኮኖሚ ከመበዝበዝና ከመመዝበር ባሻገር ህዝቡም እንዳይጠቀም ከተፈጥሮ ሀብቱና ምድሩ ካፈራው መልካም ነገር ሁሉ እንዳያገኝ እንቅፋት ሆነውበት ሰንብተዋል። እንደ ኢብራሂም ትራኦሬ ያሉ መልካምና ለሀገራቸው ቅን አሳቢ የሆኑ መሪዎች ግን ሀገራቸውን በተሻለ መንገድ ለመምራትና በእጅ አዙር ከሚደረገው የቅኝ አገዛዝ ለማላቀቅ አሁንም ጠንክረው መስራታቸውን ቀጥለዋል። ያም ቢሆን ግን አሁንም እነዚህ መሪዎች ጠላት ማፍራታቸው የማይቀር ጉዳይ መሆኑ ሳይታለም የተፈታ ሀቅ ነው። የቡርኪናቢው መሪ ኢብራሂም ትራኦሬም በተለያዩ ጊዜያት የግድያ ሙከራዎች የተደረጉበት ሲሆን በፈጣሪ ቸርነት ከነዛ የግድያ ሙከራዎች ማምለጡ ነፃነት ለናፈቃቸው አፍሪካውያንና ለሀገሩ ዜጎች ቡርኪና ፋሶዎች ትልቅ ደስታን የሚሰጥ ቢሆንም አሁንም ግን ስጋትን ፈጥሯል። ኢብራሂም ትራኦሬና የተደረጉበትን የግድያ ሙከራዎች ላይ አስታወሰ። ከዚህ ቀደም በወጣትነቱ ቡርኪና ፋሶን መርቶ ብዙም ሳይቆይ ህይወቱ የተቀጠፈው አስገራሚውን የቡርኪና ፋሶን መሪ ቶማስ ሳንካራን ማስታወሱ አይቀርም። እኛም በዛሬው ፕሮግራማችን ላይ ኢብራሂም ትራኦሬ በእጅጉ የሚወደውንና የሚያከብረውን በቡርኪና ፋሶ መሃል ከተማ ሐውልት ያቆመለትንና በአሳዛኝ ሁኔታ ህይወቱ ያለፈው የቀድሞ የቡርኪና ፋሶ መሪ ቶማስ ሳንካራን ህይወቱ እንዴት እንዳለፈና እንደተገደለ በዚህ ፕሮግራማችን ላይ የምንመለከት ይሆናል። ይህንን ታሪክ ቶማስ ሳንካራ ጥቁር አብዮተኛ ከሚለው ከዳንኤል ዳኜ ቸኮል መጽሐፍ ያገኘነው ሲሆን የመጨረሻውን የቶማስ ሳንካራን ቆይታ እንዲህ ልናስቃኛችሁ ወደናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አሁን ቶማስ ሳንካራ እንዴት ህይወቱን እንዳጣ በዚህ ፕሮግራም ላይ እንመልከት። አብራችሁን ቆዩ። በወቅቱ በቡርኪና ፋሶ አብዮቱ ያመጣው ዳፋ ቀላል አልነበረም። አብዮት ማካሄድ ቀላል ጉዳይ አይደለም። ብዙዎችን ይደጣል፣ ብዙዎችን ከፍ ከፍ ያደርጋል። ስልጣንን፣ ነዋይን፣ የጎሳ ወይም የዘር የበላይነትን እንደ ጋሻ ተጠቅመው ገንዘብን እንደ ፈረስ በልጓም ወደ አሻቸው ሲጋልቡ የነበሩ ከባዱን ዱላ ይቀበላሉ። ህይወታቸውን አስይዘው ለለውጥ ሲተጋተጉ የቆዩት በተራቸው ኃይልን ይጠቀልላሉ። አብዮት በጠንሳሾቿ ብቻ አትመራም። ብዙ ሰርጎ ገቦች የአብዮት አቀንቃኞች ሆነው ማዕበሉን ይቀላቀላሉ። የፊት ገጻቸው የለውጥ አቀንቃኞች፣ ድብቅ ፍላጎታቸው ግን ከፈነቀሏቸው ሹማምንት ብዙ ያልተለየ ሆኖ ሊገኝ ይችላል። በሳንካራ የተመራው አብዮት እጅግ ባጠረ ጊዜ ዓለምን ያስደመመ እምርታ ቢያሳይም ከችግሮች የጸዳ አልነበረም። የለውጡ አስጠባቂዎች ይሆናሉ ተብለው በየመንደሩ የተቋቋሙት የህዝብ ኮሚቴዎች የሳንካራ መንግስት በሚፈልግባቸው ኃላፊነቶች ላይ ብቻ ሊገኙ አልቻሉም። በኮሚቴዎች ውስጥ የተሰገሰጉት የማህበረሰብ አንቂዎች የለውጡን ቀናይ መንገድ ጠምዝዘው የበቀል በትርን በሚጠሏቸው ላይ ለማሳረፍ አሰፈሰፉ። በእነሱ ፍርጃ ጠላት ተብለው የተለዩ አካላት ከበድ ያለ እርምጃ እንዲወሰድባቸው ቀሰቀሱ። ሲልኩት ወዴት የሚል መንጋ ከኋላቸው አሰለፉ። የወጣቱን አእምሮ በጥላቻ እየሞሉ እሳት ልሶ እሳት ጎርሶ ወደ ተለዩ ተቋማት እንዲያቀናና ጥቃት እንዲፈጽም ገፉት። ሃይባ የሌለው ነውጠኛ ቡድን 1984 ላይ ብቸኛ የግል ጋዜጣ የሆነውን የሎብዘርቫተር መቀመጫ ዶግ አመድ አደረገው። በኮሚቴዎች ውስጥ ድምጻቸውን ጎላ አድርገው በመናገራቸው ተሰሚነትን ያገኙ አባላት በግል የተቀየሟቸውን ግለሰቦች ለማጥቃት አብዮቱን ተገን አድርገው ተንቀሳቀሱ። የበቀል ሾተል መዘው ብዙዎችን አደሙ። የተሰጣቸውን ኃላፊነት ወደ እብሪት ቀይረው ህዝብን እያስፈራሩ ገንዘብ መዝረፍ የዕለት ተግባራቸው ሆነ። እየተቧደኑ በገሃድ የግለሰብ መኖሪያዎችን እየሰበሩ ዘረፉ። አንዳንዶቹ ከግለሰብ አልፈው ለህዝብ የተመደበን በጀት በዘበዙ። የአካባቢያቸውን ሰላም እንዲያስጠብቁ መሳሪያ እንዲታጠቁ የተደረጉ አባላት በተደራጀ ዝርፊያ ላይ መሪ ተዋናይ ሆነው ታዩ። መንግስት ምርታማነት እንዳይባክን ሰብል ሲበላ የተገኘ ከብት እንዲተኮስበት ያስተላለፈውን ህግ በማናለብኝነት ለጥጠው
በአቅራቢያ የተገኘውን ከብት ሁሉ ተኩሰው እየገደሉ ስጋ መቁረጥ የማያፍሩበት ተግባራቸው ሆነ። እነዚህ መረን የለቀቁ ያልተገረሙ ቡድናዎች ህዝቡ ከወከለው ኮሚቴ ጋር የነበረው መስተጋብር እንዲያላላና ከፍ ሲልም እንዲበጥስ አደረገው። ሲኤንአር አጀማመር ላይ የነበረው የህዝብ ድጋፍ በእጅጉ እንዲያሽቆለቁል ትልቁን ድርሻ ተጫወቱ። ያካሄዳቸው በሳንካራና በጓዶቹ ከፍተኛ የእርምት እርምጃ እንዲስተካከል ተደርጎ እንኳን አስተባብረው ካበረከቱት ልማታዊ እምርታ ይልቅ ዜጋው መጀመሪያ ላይ የሰሩትን ግፍ እየጠቀሰ ተቃውሞ ያሰማ ነበር። ሳንካራ የእነዚህ ኮሚቴዎች ጋጥ ወጥ አካሄድ ዳፋው የከፋ ሊሆን እንደሚችል ለመገንዘብ ብዙ ጊዜ አልወሰደበትም። 1985 መጨረሻ ላይ ቀንደኛ ወንጀለኞች ተብለው የተለዩ በኮሚቴው ውስጥ ሲንቀሳቀሱ የነበሩ አባላት ጉዳያቸው በልዩ ፍርድ ቤቶች እንዲታይ ቀጥተኛ ትዕዛዝ ተሰጠ። የመንግስቱ አካሄድ ያልጣመው ሳንካራ ነገሮች መስመር እየሳቱ እንደሆነ ሲገባው ፈላጭ ቆራጭ ወደ መሆን እያደጉ ያሉ የመንግስት አካላትን ለማስተንፈስ ይበጃል ያለውን የሙስና ጉዳይ በድጋሚ እንዲቀሰቀስ አደረገ። በመጀመሪያዎቹ የፕሬዝዳንትነቱ ዓመታት የሙስና ግብግቦ የነበረው በቀድሞ ስርዓት ውስጥ የነበሩ መዝባሪዎችን አሳዶ ከልዩ ፍርድ ቤቶች ፊት መገተር ላይ ነበር። አሁን ደግሞ ጉዳዩ በዚህ ሰዓት ወንበር ላይ ያሉት ላይ ያነጣጠረ ይሆናል። ሳንካራን የሚያሳስበው በሲቪሎችና በህዝብ ኮሚቴዎች ውስጥ ባሉ ግለሰቦች እየተፈጸመ ያለው ሙስና ብቻ ሳይሆን በራሱ አመራሮች ዘንድ ስር እየሰደደ ያለው ምዝበራ ነው። ጋዜጠኞችን ሰብስቦ መግለጫ በሰጠበት ወቅት እንዲህ ሲል ተደመጠ። ዛሬ ላይ ከህዝቡ በተሻለ ምቾት የሚኖሩ ሹማምንት አሉ። ከሶሪያና ሊባኖስ ነጋዴዎች ጋር በመጣመር ንግድ የሚያጧጥፉ፣ ለቤተሰቦቻቸው ቦታ የሚያመቻቹ፣ የአክስት ያጎት ልጆቻቸውን የሚያስቀጥሩ፣ ይህን ሁሉ የሚያደርጉ አቤታዊ ቃላትን እየደረደሩ ህዝብ በመሸንገል ነው። ይህን ተከትሎ የሥነ ምግባር ኮድ ተዘጋጀ። ሳንካራ ይህን ከተናገረም በኋላ ቢሆን ነገሮች በጥሩ ሁኔታ አልቀጠሉም ነበር። አብዮት ለሁሉም ቡርኪናቢ መና ይዛ አልመጣችም። ህዝብን እንደ መዥገር ሲመጠምጡ የኖሩ ቱባ ሙሰኞች ልካቸውን አግኝተዋል። በስልጣናቸው የተመኩ መቀመቅ ወርደዋል። መሬትን ጠቅልለው ይዘው ገበሬውን ለአሳር የዳረጉ የጎሳ መሪዎችና የመሬት ከበርቴዎች ያልጠበቁት ማዕበል ሲያላጋቸው ቆይቷል። እነዚህ ለሰማይና ለምድር የከበዱ ባለስልጣናትና ባለጸጎች በወጣቱ አብዮተኛ ማንሰራራት ምክንያት ለጊዜው ቅስማቸው ቢሰበርም ፈጽሞ ተስፋ አልቆረጡም። የነገር ጥጥ እያዳወሩ ጊዜ እስኪቀናቸው ጠበቁ። በመንግስት ውስጥ እያቆጠቆጡ ባሉት ልዩነቶች ሁሉ በህቡ እየተሳተፉ ሂደቱ ከድጡ ወደ ማጡ እንዲገባ ተረባረቡ። የልሂቃኑ ሴራ ደርዝ እንዲይዝ ያደረጉ ብዙ የማህበረሰብ ክፍሎች በየፊናቸው ተቃውሟቸውን አራገቡ። በድሎት ቅነሳ ምክንያት ደሞዛችን ተቀነሰ ብለው ሲያጉረመርሙ የነበሩት የመንግስት ሰራተኞችና ከፍተኛ ባለሙያዎች እርግማን ለማዋጣት አልሰነፉም። የልማት እንቅስቃሴውን በወጉ ለማስኬድ ያግዝ ዘንድ ከከተማ ወደ ገጠር እየተዛወሩ ሲያገለግሉ የነበሩ አመራሮች አፍንጫቸውን ለመንፋት ምክንያት አላጡም። በልማት መስፋፋት ሰበብ ለምንኛ ዋጋ እንከፍላለን ሲሉ ለሀገር የከፈሉትን ዋጋ አንኳሰሱ። የተቀነሰባቸው ጉርሻና ጥቅማ ጥቅም በህሊናቸው ውል እያለ ከተቃውሞ ጎራ እንዲሰለፉ ወሰወሳቸው። የሲኤንአር ቆንጠጥ ያለ ሙስና ዘመቻ ደግሞ የግል ሀብት እንዳያካብቱ አላላውስ አላቸው። መደበኛ ኑሮ እየገፉ መዝለቅ ያልተገባ መስዋዕትነት መክፈል ነው ሲሉ አብዮቱን ለመንቀፍ አሰፈሰፉ። ያ ሁሉ የአብዮት ግስጋሴ፣ ያ ሁሉ መልካም ጉዞና በብዙዎች እንቅፋት ይገጥመው ዘንድ ሲለፋለትና ሲደከምለት የቆየው የቶማስ ሳንካራ ፖለቲካዊ ጉዞ ግን የመጨረሻው እንቅፋት አጋጥሞት እንደነበር ከሱ በላይ የተረዱ አልነበረም። ጥቅምት 15 1987 ከኦጋዱጉ 100 ኪሎ ሜትር አካባቢ የምትርቀው ፒባወሬ ነዋሪዎች ሳንካራን ለመደገፍ ሰልፍ ወጥተዋል። እንደ ሌሎች የገጠር አካባቢዎች ሁሉ ተጨባጭ ለውጥ ማየት ችለዋል። የገበሬዎች ህብረት በቅርቡ ተቋቁሞላቸዋል። በጡብ ያማረ ትምህርት ቤት በሰፈራቸው አልቆ ተመርቋል። ምርታቸውን የሚከዝኑበት መጋዘን ተገንብቷል። መሰረተ ትምህርት እየተዳረሰ ነው። በሺዎች የሚቆጠሩ ችግኞች ተተክለዋል። የውሃ ማቆር ፕሮጀክቶች ተሰርተዋል። የማሽላና ዘንጋዳ ምርታቸው በሚገርም ሁኔታ ጨምሯል። እነዚህን ውጤቶቻቸውን እውቅና ለመስጠት በፒባወሬ የደስታ ሰላማዊ ሰልፍ እያካሄዱ ነው። የተወሰኑ ወጣት ሰልፈኞች የሳንካራ ምስል ያለበትን ቲሸርት ለብሰዋል። ልክ ሌሎች አካባቢዎች ላይ እንዳሉት ነዋሪዎች ሁሉ የፒባወሬ ሰልፈኞች በመንደራቸው ያዩትን ለውጥ ከሳንካራ የመሪነት ብቃት ጋር በቀጥታ ያገናኙታል። እርሱ እንደ ሌሎች ፖለቲከኞች የሽንገላ ቃላትን መረደር አያውቅበትም። ስራን ሰርቶ ያሳያል። ነገሮችን በራሳችን መስራት እንደምንችል አስተምሮናል ሲሉ ምስክርነታቸውን ይሰጣሉ። የመንገድ ላይ ትርኢታቸውን ጨርሰው ራዲዮ ኦጋዱጉ መስማት ሲጀምሩ ከተለመደው ፕሮግራም ይልቅ ወታደራዊ ዜማ ደግሞ ደጋግሞ ሲሰራጭ አደመጡ። እየሆነ ያለው ነገር ግራ አጋባቸው። ቀጥሎም ከምሽቱ 11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ናላ የሚያዞር መግለጫ ተሰራጨ። 10 ሰዓት ከ35 ላይ ስብሰባው ሲጀመር ሳንካራ ዩ ቅርጽ ያለው ጠረጴዛ ዳር ላይ ተሰየመ። አዛዥ ክሪስቶፍ ሳባ
ፓውሊን ባሞኒ እና ፍሬድሪክ ኬምዴ ከእርሱ በስተቀኝ በኩል ጠረጴዛውን ሲከቡ ፓትሪስ ዛግሬ፣ ቦናቬንተር ካምፓወሬ እና አሉና ትራኦሬ በስተግራ በኩል ተደርድሯል። ሁሌም አርፋጅና ጥርፊያ ላይ የሆነው ሳንካራ ስብሰባውን አስጀመረ። እንጀምር አጠር እናድርገው አለ። ከሁለት ቀናት በፊት መረጃ ለመሰነድ ወደ ኮንቱን አምርቶ የነበረው አሉና ትራኦሬ ሪፖርቱን ማሰማት ጀመረ። ከትላንት በስቲያ 12 ሰዓት ላይ ነበር ከኦጋዱጉ የተነሳሁት። ንግግሩን ከዚያ በላይ መቀጠል አልቻለም። በፍጥነት እየተነዳ ገብቶ በቅጽበት ለማቆም የተገደደ መኪና ያሰማው ድምፅ የሁሉንም ጆሮ አነቃ። በድንጋጤ በመቆጣት አይነት ምንድነው ይህ ድምፅ አለ ሳንካራ። ምንድነው ሲል ሳባ ጥያቄውን ደገመው። ድምፁ ይበልጥ ጎልቶ ተሰማ። ፔዦ 504 ከጠባቡ የቪላው በር ላይ ሲጢጥ ብላ ቆመች። የመኪናዋ የሞተር ድምፅ በቅጽበት በአውቶማቲክ የክላሽንኮፍ የተኩስ ድምፅ ተዋጠ። ክፍሉ ውስጥ ያሉት 7 ሰዎች ወንበሮችን ተከልለው መሬት ያዙ። ከመካከላቸው ሽጉጥ የያዘው ብቸኛው ሰው ሳንካራ ሽጉጡን አነሳ። ናውጣ የሚል ድምፅ ከውጭ አንባረቀ። ሳንካራ ከመቀመጫው ተነሳና በረጅሙ ተንፍሶ እዚሁ ቆዩ፣ የሚፈልጉት እኔን ነው ብሎ እጁን ወደ ላይ አድርጎ ወደ በሩ ተራመደ። ሰውነቱ ከበሩ ብዙም ሳይወጣ የጥይት እርሳስ ዘነበበት። ያለማቃሰት አሸለበ። ጠባቂዎቹ፣ ሹፌሮቹና አንድ በድንገት ፖስታ ሊያደርስ የመጣ ሶሬ ፖተኔማ የተባለ ሰው በመጀመሪያ የጥይት ሩምታ ተቀጠፉ። የቀድሞ ፕሬዝዳንቱ ጠባቂ አባል የነበረውና በብሌስ ካምፖሬ ወደ ፖ ማሰልጠኛ ተወስዶ ፓራ ኮማንዶችን የተቀላቀለው በቅርቡ የኮምፖሬ አሽከርካሪ የሆነው በቅጽል ስሙ ኦቲስ ተብሎ የሚታወቅ ሰው ውጣ እያለ እየጮኸ ወደ ውስጥ ዘለቀ። በድንጋጤ ከተሸሸጉበት የተነሱትን የካውንስል አባላት አንድ ባንድ የጥይት እርሳስ አርከፈከፉባቸው። ዛግሬ የሚገባበት ጠፍቶት የስብሰባ ክፍል ውስጥ ለመደበቅ ሲሞክር ከኋላው ተመቶ ላይመለስ ተሸኘ። በደንብ በጨቀየው ክፍል ውስጥ በጓዶቹ የደም ጎርፍ ተዘፍቆ ትንሽ ጭረት ሳያገኘው መሬት ላይ ከአስከሬን ጋር ተዘርሮ ያለው አሉና ትራኦሬ እየሆነ ያለው ነገር በህልሙ ይሁን በሁኑ ሊገለጥለት አልቻለም። አንገቱን ሰበር አድርጎ በትከሻው በኩል ሲያማትር ቶማስ ሳንካራ ራስ ቅሉ ላይ ባረፉበት 2 ጥይቶች ነፍሱ ተነጥቃ በድን ሆኖ አየው። አንድ ያልሞተ ሰው አለ የሚል ድምፅ ሰማ። ሰማያዊ የለበሰው አስነሳው አለ። በጓደኞቹ ደም የተዘፈቀው አሉና ትራኦሬ እየተረበተበተ ተነሳ። ወደፊት እንዲራመድ ቀጭን ትዕዛዝ ተሰጠውና ከሁለቱ የፕሬዝዳንቱ አሽከርካሪዎች አስከሬን ጋር በጀርባው እንዲተኛ ተደረገ። በጭንቀት ውስጥ ሆኖ የሚሆነውን ያስተውላል። ኮማንዶዎቹ ከእርሱ ውጭ ገድለው ቢጨርሱም መሳሪያቸውን ወደ ላይ ደግነው የማያባራ የተኩስ ሩምታ ያሰማሉ። ነገሩ ግራ ገባው። ድርጊታቸው በሰሚው ዘንድ ዘለግ ያለ የተኩስ ልውውጥ እንደነበር ለማስመሰል ሳይሆን አይቀርም ሲል ጠረጠረ። እውነቱ ለ30 ደቂቃ ያክል በዚህ መልኩ ቀጠለ። ጥይት እስኪጨርሱ ድረስ የህንፃውን ጣሪያና ግድግዳ ወንፊት አደረጉት። አሉና አሁንም በተኛበት አለ። ሰማያዊ ባለማንገቻ የመካኒክ ቱታ የለበሰው የብሌስ ኮምፓወሬ አሽከርካሪ ጠባቂ ሐሚዱ ማይጋ ወደ እርሱ ሲራመድ አስተዋለ። አሉና ትኩር ብሎ ተመለከተውና ተውት እኔ ጨርሰዋለሁ አለ። አንድ አሉና በውል የማያውቀው መኮንን ግን አይሆንም ወደ እኔ አምጡት ሲል ጮኸ። ወሰዱለት። መሬት እንዲይዝ አዘዘው። አሉላ እየተሳበ ግድግዳ ለመደገፍ ተመኘ። ባለበት እርጋ አለበለዚያ ጓደኞችን ትቀላቀላለህ ሲል አስጠነቀቀው። በዚህ ሁኔታ ለ3 ሰዓታት ያህል ቆየ። አንድ ወታደር ይዝትበት ጀመር። የሆነውን ሁሉ አይተሃል፣ በህይወት ልንተው አንችልም፣ ጓደኞችን ትቀላቀላለህ እያለ ነፍሱን በሰቀቀን ሞላት። አሉና የሚሆነውን ሁሉ ለማመን ቸግሮታል። አሁን ፍርሃት ከሚባለው ስሜት ተሻግሮ ቅዠት ውስጥ ነው የሚዋኘው። መሽናት ተመኘ። ሲፈራ ሲቸር ጠየቃቸው። ፈቀዱለት። ሽንቱን ሸና። ጓሮ ውስጥም ረዘም ላለ ሰዓት እንዲቆይ ፈቀዱለት። ከሰዓት በኋላ ወደ ጦር አውድማነት የተቀየረውን የፕሬዝዳንቱን መቀመጫ ግቢ በበድን አምሮ እያስተዋለ ቆየ። በዚህ መልኩ ቀልብ ርቆት ከቆየ በኋላ ህንፃ ውስጥ ወደሚገኝ አንድ ቢሮ ይዘውት ሄዱ። በዚያ የሆነውን ድራማዊ ሁነት በአካል ያልተመለከቱ ነገር ግን ሁሉንም እውነት የሚያውቁ የሲኤንአር ተወካዮች ተሰብስበው አገኛቸው። የወታደራዊ ሐኪሞች አዛዥና ከሟቾቹ መካከል የሆነው የአዛዥ መኮንኑ ክሪስቶፍ ሳባ ምክትል ዩሱፍ አድራጎ እንዲሁም የሲኤንአር አባል የሆነው ሎሮ ካቦሌ ጽህፈት ቤት አባላት በሙሉ ክፍል ውስጥ ተገኝተዋል። ከመካከላቸው ያየው አንድ ሰው ግን የዞረን አላውን ይበልጥ አደበላለቀው። ቦሶቤ የፕሬዝዳንቱ የግል ጠባቂ አሉና ትራኦሬ በደንብ በተዘፈቀ ሰማያዊ የስፖርት ልብሱ ሆኖ በግርምትና በድንጋጤ ሲመለከታቸው ገብቶ ሰውነቱን እንዲታጠብ ትዕዛዝ ሰጡት። ታጥቦ ሲጨርስ አብሯቸው እንዲቀመጥ አደረጉ። ጨለማው ሲጠነክር አሉና መኪኖች ሲንቀሳቀሱ ሰማ። በተቀመጠበት በመስኮት በኩል በስርቆሽ ለማየት ሞከረ። 13ቱ አስከሬኖች በቦታቸው የሉም። ትላልቅ የውሃ ታንከር ያዘሉ መኪኖች የፈሰሰውን ደም ማጠብ ላይ ተጠምደዋል።
አሉና ለምን ሳይገድሉት እንደቀሩ ባይገለጥለትም በህይወት መኖሩ የተለየ ደስታ አልፈጠረበትም። ሌሊቱን የሆነውን በማስታወስ እንቅልፍ ባይኑ ሳይዞር ነጋ። በተለይ ፕሬዝዳንቱ በምን ኃጢያቱ ነው ይህ የሚገባው የሚለው ቁጭት መልሶ መላልሶ አይምሮውን አደማው። በሀገር ፍቅር የተሞሉ ወታደሮች ኦጋዱጉ ላይ የአምባገነኑ የሳንካራ መንግስት ግብዓተ መሬት ፈጽመዋል የሚል መልእክት አመሻሹን በየሚዲያው ተስተጋባ። የሬዲዮ ስርጭቱ የሚያስተላልፈው በጣም ውስን መረጃ ብቻ ነበር። የሳንካራን መገደል በይፋ ማስተላለፍ አልወደደም። በወቅቱ የተገለጸው ሲኤንአር እና አንዳንድ ተቋማት መፍረሳቸውና በሌላ ድብቅ ግንባር መተካታቸው ብቻ ነው። ግንባሩም በካፒቴን ብሌስ ኮምፓወሬ የሚመራ እንደሆነ ተገለጸ። ስርጭቱ ሳንካራን መዝለፍና ማውገዝ ላይ ተጠመደ። ሳንካራ አብዮቱን የከዳ ባንዳ ተደርጎ ተሳለ። በሰራተኛው ስም የሚነግድ ፈላጭ ቆራጭ፣ በመንፈሳዊ ኃይል የሚመራ መሲህ ነኝ ባይ ፋሺስት፣ ለሴቶች አጎበደደ ፈሪ፣ ሁሉን ነገር እኔ ለፍጆ የሚል ሌላም ስያሜዎች ተሰጡት። በሳንካራ መወገድ ጮቤ የረገጡ ውስን የኦጋዱጉ ነዋሪዎች የተሰጡትን ስያሜዎች አስተጋቡ። አብዛኛው ህዝብ ግን የተባሉትን ሁሉ አብዝተው ተጸየፏቸው። ሳንካራና አብረውት የነበሩት 12 ጓዶቹ በዋና ከተማዋ በሚገኝ አንድ የደሃ መንደር ውስጥ ባለ ዳኞን የመቃብር ስፍራ ያለምንም የክብር ስነ ስርዓት የትኛው የማን መቃብር እንደሆነ እንኳን በማይታወቅ መልኩ አካላቸው ተቆራርጦ መቀበራቸውን ሲሰሙ የከተማዋ ነዋሪዎች እርር ድብን አሉ። የተቀበሩበት ቦታ በወሬ ሲዛመት በመጀመሪያ በጥቂቶች ቀስ እያለን በሺዎች የሚቆጠር ህዝብ ወደ መቃብር ስፍራው ተመመ። አበባ እያስቀመጠ በእንባ ተራጨ። ይህ እንዴት ሊሆን ቻለ? እንዴት የሳንካራ የምንጊዜም ወዳጅና ቀኝ እጅ ይህ መፈንቅለ መንግስት ሊፈጽም ቻለ? ላለፉት ጥቂት ወራት ሲኤንአር ውስጥ መከፋፈል ተከስቷል የሚል ወሬ ቢናፈስም ብዙ ዝርዝር ግን አልተሰማም። ከረዳቶቹ አንዱ የነበረውና አብሮ የተገደለው ፍሬድሪክ ኬምዴ በፓርቲው ውስጥ መጠነኛ ለመግባባት መኖሩን ሲናገር ተሰምቶ ነበር። የልዩነቱ ምንጭ ደግሞ ፓርቲው የፖለቲካ አደረጃጀቶችን የሚያይበት መንገድና የሰላ ትችት እየሰነዘሩበት ያሉትን ወገኖችን እየያዘበት ያለበት አግባብ እንደሆነ ተጠቁሟል። ይሁን እንጂ ማንም እንዲህ አይነት ወሽመጥ የሚቆርጥ መከራ ይከሰታል ብሎ አላሰበም ነበር። ውድ ቤተሰቦች፣ ይህ ኢብራሂም ትራኦሬ እንደ ሮል ሞዴል የሚመለከተውና አሪያ አድርጎት ያደገው የቶማስ ሳንካራና የጓዶቹ እጅግ ዘግናኝና አሰቃቂ የሚባል የግድያ ታሪክ ነው። ኢብራሂም ትራኦሬም አሁንም በተደጋጋሚ የሚደረጉበት የግድያ ሙከራዎች እንዲህ ያሉት ናቸው። ኢብራሂም ትራኦሬ በቀጣይስ ከፖለቲካ ስርዓቱና ከምዕራባውያኑ ከፍተኛ ፍልሚያ ጋር እንዴት አድርጎ ሊቀጥል ይችላል? እሱን ጊዜ የሚፈታው ይሆናል። ኢብራሂም ትራኦሬን ግን ፈጣሪ ጠብቀው ከማለት ውጪ ምን ይባላል? ውድ ቤተሰቦች፣ እኛ ለዛሬ ያዝነውን በዚያ በቃን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩን እያልን ቻናላችንን ሰብስክራይብ እያደረጋችሁና ሌሎች እያጋራችሁ እንድትቆዩ የአክብሮት ግብዣችን ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።